ሁሉም ወጣት ሁሌ በብቸኝነት ዓለም ውስጥ ዘፍቆ ነው ያለው ከህዝብ ጋር እየኖረ አንዳችንን እያረምን እንቀጥላለን ማለት ነው። ምክንያቱም እኛም ልክ አይደለም ባዮችም የተሻለ ነገር ስለምንፈልግ ራሳችንን ማሻሻል ስለምንፈልግ ለኛም ነው የምንናገረውና የሆነ ሳይድ ሆነን የሆነ ሳይድ ብቻ አይደለም የምንጥድ። ስለዚህ ራሳችንን እንማርበታለን ነው ከዛ ነገርና የምታችሁ እስከ መጨረሻው ከኛ ጋር ሆኑ። የሆነ የብቸኝነት ዓለም አለ ገባችሁ? ህዝብ ጋር ተቀላቅላችሁ ተንፈሳችሁ ልትወጡት ማትችሉት አለ አይደል? ቤተሰብ ጋር ብትሄዱ ለማዘራችሁ ለምትሉ እኔ እዚህ ምድር ላይ እንደ እናቴ የምወደው ሰው የለም። በቃ የሆነ አለ አይደል በጣም እወደዋለሁ ብለህ ለምታስቡ ሰው ራሱ ብትነፍስለት የማይወጣልህ አይነት ስሜት አለ። ሁሉም ወጣት ሁሌ በብቸኝነት ዓለም ውስጥ ዘፍቆ ነው ያለው ከህዝብ ጋር እየኖረ እንዲህ ተደርድሮ ነው ያሉት እኮ ሰዎች። በጣም ብዙ ሰው አለ አጠገቡ ግን ብቻውን ነው አብዛኛው ወጣት ማለት ነው። የሆነ ሀበሻ በጣም የሚያስጠላኝ ነገሩ መፍረድ እንጂ ቀርቦ መፍትሄ መስጠት ጭራሽ ማንም እርድና መስሎ ሱስ ውስጥ አይገባም። ትደበቅበታለህ። ለሰው ተናግረህ የማይወጣልህን ስሜት አንድ ሲጋራ ተገሏል። መድኃኔዓለምን ማንም ሰው እዚህ ጋር ቁጭ አድርገው ከካስከበ ደርድረለት የማይረዳን ስሜት አለ አይደለ? የሆነ በቃ ፍጅት አድርገህ የውስጥህን አወጣው ብለህ ተናግረህ የማይወጣልህን ስሜት በአንድ ሲጋራ ተውጧለህ። በጣም አቅም ያላቸው ወጣቶች አሉ። በጣም የሆነ አሁን ላይ ወንበር ላይ ከተቀመጡ ሰዎች በላይ የለ አቅም ያላቸው ሰዎች አሉ። በዙስ ተዘፍቀው ይቀሩ ማድረግ እየቻሉ መስራት እየቻሉ ሰው አጥተው ተደብቀው የቀሩ አራዳ ለመባል ሱስ ውስጥ የሚገባ ሰው ካለ እኔ ማሰብ የተሳነው ነው ብዬ ነው ማሰብ። በምን ልክ ነው እርድና ሊሆን የሚችል? ያሳዝናል አይደል? አብዛኞቻችን ጀጅ ለማድረግ በጣም ነው የምንቸኩለው ምናምን ሰው አይደለን። ስንፍናችን በጣም ገደብ የለው የተለጠጠ ነውና ብዙን ጊዜ ጀጅ ማድረግ ያለብንም ብዬ አምናለሁና እዛ ሰው ላይ ጣታችንን ለመቀሰር ሱሲ ናቸው ላይክ ምናምን አላ ምን የተጠቀማቸው ቃላቶች እንደነዛ አይነት ቃላቶችን እየተጠቀምን የምናገርላቸው ምናምን ነገር አለ። ግን ቀድሞ የገቡበትን ምክንያት ምናልባት ሰው በማጣትም ነው። ሰው በማጣት ምክንያት እዛ ነገር ውስጥ ገብተው ዘንድ ደግሞ ሰው በሚያስፈልጋቸው ሰዓት እነሱን አይቶ ሰው ደግሞ የባሰ ነው የሚሸሻቸው ምናምን ነገር ነው። ላይክ አብዛኛው ሰው እኔ ማምነው ምንድነው የጠቢብ አይኑ በራሱ ላይ ነው አይደል የሚለው ቅዱስ መጽሐፍ እና ከሱም አንፃር የሆነ ጊዜ ላይ ቆም ብለን ለካ ሁሉም ነገር ማስተካከል የምንችለው ራሳችንን እጅ ላይ ባለው እውቀት እጅ ላይ ባለው አንደርስታንዲንግ ራሴ ማስተካከል የምንችለው ነገር አለ ብለን እንዳናስብ የሚያደርጉን በጣም ብዙ ነገሮች አሉ። ያንን ነገር ለመሸከም የማንችልበት እድሜ ላይ ከሆነ ያንን ነገር በቀላሉ ዲሳይድ እናደርገው። ግን ያንን ነገር መወሰን በምንችልበት ጊዜ ራሳችን ነፃ ማውጣት አለብን ከራሳችንም ብዬ አምናለሁ። ጀጅ ማድረግ ነው የሚቀናን ብዙውን ጊዜ። ስለዚህ ጀጅ ማድረግ የለብንም። ከምርም አንደርስታንድ ማድረግ ብንችል እንደነዚህ አይነት ሰዎች እኛም የምንሰራው ስራ ይሄ ነው። ሱስ ውስጥ ያሉ ሰዎችን በተለያዩ ምክንያቶች በጣም ብዙ አይነት ምክንያት ሊኖረው ይችላል። ሰው አዲክሽን ውስጥ ለመገኘት እንደዛ አይነት ነገር ውስጥ ያላችሁ፣ ዲፕሬሽን ውስጥ ያላችሁ፣ እንዲሁም ደግሞ ከትራውማ ጋር ተያይዞ ትራውማ የሆነ ጠባሳ ያለባችሁ፣ በዛ ጠባሳ ብዙ ነገሮችን መቋቋም እየከበዳችሁ ያለ ኢቭን ሰልፍ ኮንፊደንስ እንዳይኖራችሁ ያደረጋችሁን ነገር ኑ እስቲ እናውራ ከኛ ጋር ቁጭ ብለን ለሳምንት ለወር ከኛ ጊዜ እናሳልፍና አብረን ፍሬውን እናያለን ብዬ አስባለሁ። እኛ ጋር ከኔ ጋር መጥተው ሲያወሩ አሪፍ ጊዜ ሲያሳልፉ አመት ያለፋቸው ልጆች አሉና በኮንፊደንስ ነው ከኛ ጋር አሪፍ ጊዜ እናሳልፋለን ስላችሁ እንደዛ የምንለውና እግዚአብሔር መልካም ነው። ስለዚህ ጓደኞቻቸው እንዲሁም ደግሞ የምታውቋቸው ሰዎች ወር ደግሞ ኢቭን ማታውቋቸውም ሰዎች ሊኖሩ ይችላሉ። ሰው እነሱን ጋር ይህ ቪዲዮ ደርሶ ይጠቅማቸዋል፣ መጥተው ከእናንተ ጋር ማውራት አለባቸው ብላ የምታስቡት ሁሉ እንዲደርስ ሪፖስት በማድረግ ሼር በማድረግ ላይክ በማድረግ እናንተም ይህንን አገልግሎት ከኛ ጋር ማገልገል ትችላላችሁ እና
የአእምሮ ህሙማን የግድግዳ ላይ ጽሁፎች በጣም አሜዝድ የሆንኩት ይህንን ሳይ ነው። ኦኬ ሌትስ ሲ ሲደክመኝ አርፍበታለሁ ያልኩትን ልብ አጣሁት። ይህንን ፖስት አድርጌው ነበር እንዲሁ ብላና እናም ምንም አንልም። ካነበብን በኋላ ዳርቻ ላይ እንኮምታለን ማለት ነው። ጸጥ ማለትን ፈራለው፣ ትዝታዋ እንደ ዛሬ ነው። ኦኬ ቀጥላለን። ፊት ሳትነሳኝ ተሰናበተችኝ። ቀጥላውንም ፍቅር አልነበረም ማለት የጠቢው ሰው ንግግር አይመስሉም ንግግሮቹ ሁሉ። እኔ አይገባኝም እንዴት ነው እንደዛ ከሆነ እኛ ሳንሆን አንቀርም። የታመም ነው ደራሲያን አጻጻፍ ነው የሚመስለውላና ኦኬ ኮሜንቶችን እናንብበን። ምንም ሀሳብ መስጠት አልፈልግም እዚህ ነገር ላይ። ከዚህ የተረዳሁት ብዙ ሰው የሚታመመው በፍቅር ነው። ኦኬ ያው ልክ ነው። እኛ እስካሁን ያነበብናቸው ነገሮች ጥቅሶች እንበላቸው የግድግዳ ላይ ጥቅሶች እንደዛ ነው የሚያሳዩት። እንዳለ ወንድ ብቻ ነው ያለው እንዴ ሴቶች የለችም። ማን ሲያወራ ነበር የሰማሁት? በፍቅር ምክንያት አብጃለሁ የምትል ሴት ልጅ አላየሁም እስካሁን ብሏል። አይ ዶንት ኖ አላውቅም። ሊኖሩ ይችላሉ ላይኖሩም ይችላሉ። ጤነኞቹን እዛ አስገብተዋቸው እኛን እዚህ አስቀርተው ነው እንዴ? In Amharic, we don't say my love, I feel for you with what you're going through. In Amharic, we say የኔ ሆድ አንጀቴን በላሽ፣ የኔ ሆድ አንጀቴን በላሽ አለች። እኔ እንደዛ ብዬ አላውቅም። እሷ ግን ሳቅች ምንድን ነው በጣም ብዙ ጊዜ ብዬው አውቃለሁ ምናምን እያለች እኔ ብዬ አላውቅም። ግን አባባሏ ስለገረመኝ ነው። ከአንድ እስከ 10 ማለት ነው። አንቺ 10 እንደሆንሽ ማወቅ አለብሽ። 10 ናት ግን ከ10 አይደለም ከአንድ ሺህ ምናምን ነው የሚሆነው። ጸረ ሞቲቬሽን ማንም ሰው እንዳትሰሚ፣ ሰው የሚልሽ ነገር እንዳትሰሚ። ሁሌም ቆንጆ ነሽ። እነዚህ አስቀያሚዎች ሴቶች ቆንጆ ናቸው የሚባሉት ሁሉም እኮ ቆንጆ አይደለም። ሁሉም ቆንጆ ናቸው። ቆንጆ ነሽ አንቺ። ደሃም ደግሞ አለ። ምን ማለት ነው? አንተ ምን ማለት ነው? አይደለም እንደዚህ ሰው ዝም ብላ አታለ ያጣም ኖ የሀብታም ቆንጆ ነው። እምነትሽ ነው ቆንጆ የሚያደርግሽ አንቺ። ሁዲ ለብሳ ራሱ ግንባሯ ወጣ ይላል። ግንባሯ ነው የሀብታም ስለሆነች አይደለም። ሁዲ ለብሳ አለ ግንባሯ ምናምን። ኧረ የተመታ ሰው ነው እንዲህ ይባላል እንዳይባልም እኮ Take it my dick. Chaka swaka ni gale iskinaga. Saas belat besa bevaga. Sentelein tame berega. Unye batar gala dega. Tazarran. Argo men saakam dua tasawu kalesh. Atafiri. እናንተ በሉ እኔ ምንም አይደለም። ኮሜንት ላይ እስቲ እንዴ ይቻላል እንዴ? አራዘጋጓን ሁላ ይፊታ ሁላ